ድል ባለ ሰርግ በሚሊዮን የሚቆጠር ብር ወጥቶበት ሰው ሁሉ ተሰብስቦ መርቋቸው አይለያችሁ አንድ ሁኑ ተብለው ወደ ትዳር የገቡ ወይም ለዓመታት በፍቅር አብረው የቆዩ ሰዎችን ታውቃላችሁ። ነገር ግን ከትንሽ ዓመታት በኋላ ያ ግንኙነት ሙሉ በሙሉ ተበላሽቶ ትመለከታላችሁ። የማያቋርጥ ስድብ፣ በሰው ፊት ማሳነስ፣ መናቅ ወይም አካላዊና የስነ ልቦና ጥቃቶች ካሉ አንደኛው ቀይ መስመር ነው። ምን ተማርኩበት? የትኛው የራሴን ድክመት አየሁበት ብሎ ራስን መጠየቅ ነው። ሰላም ጤና ይስጥልኝ። ዶክተር ኃይለሉል መኮንን ነኝ። በሙያዬ የአእምሮ ሕክምና ስፔሻሊስትና ካውንስሊንግ ሳይኮሎጂስት ነኝ። ዛሬ በሰው ልጅ ሕይወት ውስጥ ካሉ እጅግ ከባድ ልብን ከሚሰነጥቁ ነገር ግን ደግሞ የግድ ልንጋፈጣቸው ከሚገቡ ሁኔታዎች ውስጥ አንዱን እንፈትሻለን። ድል ባለ ሰርግ በሚሊዮን የሚቆጠር ብር ወጥቶበት ሰው ሁሉ ተሰብስቦ መርቋቸው አይለያችሁ አንድ ሁኑ ተብለው ወደ ትዳር የገቡ ወይም ለዓመታት በፍቅር አብረው የቆዩ ሰዎችን ታውቃላችሁ። ነገር ግን ከትንሽ ዓመታት በኋላ ያ ግንኙነት ሙሉ በሙሉ ተበላሽቶ ትመለከታላችሁ። ያኔ ብዙ ሰው ምንም ቢሆን ታገሺ፣ የቱንም ያህል ቢጎዳህ አትተው፣ ትዳር ወይም ፍቅር ትዕግስት ነው የሚል የማያቋርጥ ጫና ያሳድራል። ባህላችንም ሆነ ማህበራዊ አመለካከታችን ግንኙነትን ማቆም ወይም መተው እንደ ትልቅ ውድቀት ወይም እንደ ታላቅ የሃይማኖታዊና ማህበራዊ ግዴታ መዛባት እንድናየው ያደርገናል። ይህም የምንመለከተው ጉዳይ ነው። ነገር ግን እንደ አንድ የአእምሮ ሕክምና ባለሙያ በሕክምና ውስጥ የምናየው እውነታ ከዚህ ፍጹም የተለየ ነው። ጤናማ ያልሆነ ግንኙነት ሰው ምን ይለኛል በሚል ፍርሃት ብቻ በግድ ተሸክሞ መኖር ራስን በሂደት በቁም እንደመግደል ነው። ቀላልን ጉዳይም አይደለም። ለቻናሉ አዲስ ከሆናችሁ አሁኑ ሰብስክራይብ በማድረግ ጀምሩ። ዛሬ መቼ ነው ግንኙነትን ማቆም ያለብን? የመተው ሂደትስ ምንድን ነው የሚለውን በሰፊው እናያለን። ብዙ ታካሚዎች የሚጠይቁኝ አንድ ጥያቄ አለ። ዶክተር፣ ይህንን ግንኙነት ለማቆም ጊዜው አሁን ነው ወይስ አሁንም ልታገስ? እውነት ነው፣ መተው ቀላል አይደለም። ነገር ግን የሚከተሉት 3 ምልክቶች በግንኙነት ውስጥ በቋሚነት ካሉ ያ ግንኙነት የመፈወስ እድሉ እጅግ በጣም አነስተኛ ነው። አንደኛውና የመጀመሪያው አክብሮት ማጣት ወይም ይሄ ክሮኒክ ዲስሪስፔክት የምንለው ነው። ይህ ሲባል ተራ አለመግባባት ማለት አይደለም። የማያቋርጥ ስድብ፣ በሰው ፊት ማሳነስ፣ መናቅ ወይም አካላዊና የስነ ልቦና ጥቃቶች ካሉ አንደኛው ቀይ መስመር ነው። እነዚህ ነገሮች ኦልሞስት የክብር ጥሰቶች ናቸው። ክብር በሌለበት ቦታ ደግሞ ፍቅር ሊኖር አይችልም። ሁለተኛው ሬድ ፍላግ የምንለው ደግሞ አለመመጣጠን ነው ወይም ደግሞ ላክ ኦፍ ሬሲፕሮሲቲ የምንለው ነው። ግንኙነት ልክ እንደ 2 እግር ብስክሌት ነው። ለመንቀሳቀስ ሁለቱም እግሮች እኩል መረገጥ አለባቸው። አንድ ሰው ብቻ የሚታገለው ሌሊት እየደወለ ይቅርታ የሚጠይቅና ግንኙነቱን ለመታደስ የሚደክም፣ ሌላኛው ወገን ግን ምንም አይነት ለውጥ የማያሳይበት ከሆነ አሁንም ያ ግንኙነት አይደለም። ይሄም ሬድ ፍላግ ነው ማለት ነው። ሶስተኛውና የመጨረሻው ደግሞ ዋጋ የሚያስገኝ መርዛማነት ወይም ይሄ ቶክሲክ ፓተርን የምንለው ነው። የማያቋርጥ ውሸት፣ ስሜታዊ ቁጥጥር ወይም ይሄ ማኒፑሌቲቭ ባህሪ ወይም ደግሞ ማኒፑሌቲቭ ቢሄቪየር የምንለው ካለ፣ ግንኙነት ማለት 2 ሰዎች አብረው የሚያድጉበት የሚጽናኑበት መድረክ ነው። አንደኛው ወገን እያጠፋ ሌላኛው ወገን እየገደለ ከሆነ ያ ግንኙነት ሳይሆን የእስራት ስልት ነው። ስለዚህ እነዚህ 3 ምልክቶች ካሉ ግንኙነቱ አደጋ ላይ እንዳለ ማሳያ ናቸው። እንግዲህ ብዙ ሰዎች ግንኙነትን መተው ራስ ወዳድነት ነው ብለው ያስባሉ። በሃይማኖትም በሉት በባህል ስም መስዋዕት መሆን አለብህ ይባላል በተለምዶ። እኔ ግን እንደ አንድ የአእምሮ ጤና ባለሙያ እላለሁ ራስን መተው ኃጢአት ነው። ለምን መሰላችሁ? አንድ ሰው የራሱን ነፍስና የራሱን አካል ራሱ ነው መጀመሪያ መጠበቅ ያለበት። ከፈጣሪ የተሰጠን ይህንን ውድ ሕይወት በማይገባው ሰው ወይም በማይገባው መርዛማ ግንኙነት ውስጥ ማውደም ልክ አይደለም። መተው ማለት ደካማ ነኝ አልቻልኩም ማለት አይደለም። መተው ማለት ለፈጣሪና ለራሴ ስል ራሴን መርጫለሁ ማለት ነው። ከፍቅር ጋር መተው ይቻላል። ባይዘወይ ሰውን እየወደዱት ግን አብሮ መኖር እንደማይቻል ማመን ትልቅ ብስለት ነው። እወድሃለሁ እወድሻለሁ ግን አብረን ከቀጠልን እኔነቴን እየጠፋ ስለሆነ መቀጠል አንችልም ማለት መፍትሄ ነው። መተው ማለት መበቀል ወይም ሰውን መጥላት ሳይሆን ለራስም ለሌላውም ነፃነት መስጠት ነው። ግር ሊል ይችላል፣ ግን እውነታው ይሄ ነው። እሺ ዶክተር፣ መተውን ወሰንን እንበል። ከዚያስ በኋላ አእምሯችን መተውን እንዴት ይቀበለዋል የሚለውን ጥያቄ ማንሳታቸው አይቀርም። ስለዚህ የትኛውም ግንኙነት ሲቋረጥ በ3 ደረጃዎች ያልፋል። እነዚህን 3 ደረጃዎች በዝርዝር አስረዳቸዋለሁ። አንደኛው የሐዘን ጊዜ ነው። ሰዎች ግንኙነቱን ሲያቆሙ የነበረውን ጊዜ ትውስታና ያቀዱትን ተስፋ ያጣሉ። ልክ የሰው ልጅ በሞት ሲለይ እንደምናዝነው ሁሉ ፍቅር ሲያበቃም አእምሯችን ያዝናል። ስለዚህ ይህንን ሐዘን አለማፈን
ማልቀስ ካለብን ማልቀስ፣ ምክንያቱም ማዘን በራሱ ለፈውስ አስፈላጊና በጣም ወሳኝ ስለሆነ። ሁለተኛው ደግሞ ድንበር ማበጀት ነው። ይሄ ኖ ኮንታክት ሩል የሚባለው ማለት ነው። በመጀመሪያ ደረጃ ሙሉ በሙሉ ግንኙነቱን ማቋረጥ የፈውስ ቅድመ ሁኔታ ነው። አንደኛው አሁንም በስልክ መደዋወል፣ ማህበራዊ ሚዲያውን ወይም ሶሻል ሚዲያውን መከታተል ልክ የቆሰለን እጅ በየቀኑ በእንጨት እንደሞጋት ነው፣ እንዳይድን ያደርጋል። ሶስተኛውና የመጨረሻው ደረጃ ደግሞ የራስ ማንነትን ማደስ ወይም ሪፍሬሚንግ ዘ ናሬቲቭ ይባላል። ይህን ግንኙነት እንደ ውድቀት ሳይሆን እንደ ትልቅ የህይወት ትምህርት ወይም ሌሰን መውሰድ ነው። ምን ተማርኩበት? የትኛው የራሴን ድክመት አየሁበት ብሎ ራስን መጠየቅ ነው። እንግዲህ እነዚህ 3 ደረጃዎች እጅግ በጣም አስፈላጊና ወሳኝ ናቸው። የተበላሸ ግንኙነትን መያዝ የተሰበረ ብርጭቆን በእጅ እንደመያዝ ነው። ስትጨብጠው እጅን ይቆርጣል፣ መጣል ግን ያስጠላል። ነገር ግን ለመፈወስ ብርጭቆን መጣል አለብህ። እውነተኛ ፍቅር መጀመሪያ ራስን መውደድ ይጠይቃል። ራሱን የማይወድ የራሱን አእምሮ ጤና የማይጠብቅ ሰው ሌላም በአግባቡ ሊወድና ሊንከባከብ ሊያፈቅር አይችልም። እስኪ ዛሬ ራሳችሁን በግልጽ ይህን ጥያቄ ጠይቁ። ይህንን ግንኙነት አሁን ላይ እያያዝኩት ያለሁት በፍቅር ነው ወይስ ብቸኝነትን በመፍራት? እንግዲህ መልሱን ለእናንተ ተዋለሁ። የዛሬ ትምህርታችንን እዚህ ላይ እናብቃ። በሚቀጥለው ጊዜ ላይ ደግሞ በሰፊው ስለዚህ ጉዳይ እንወያይበታለን። ሼር ማድረጋችሁን በፍጹም እንዳትረሱ። እንደው እናንተስ አንድ ግንኙነት መቼ ነው ማብቃት ያለበት ብላችሁ ታስባላችሁ? ሐሳባችሁን እስቲ በኮሜንት አስፍሩልኝ። የአእምሮ ጤና ምርመራ ወይም ምክክር እርዳታ የሚሻ ሰው ካለ በስክሪኑ ስልክ ላይ በሚታየው ስልክ ቁጥር በመደወል ወይም በቴሌግራም ገጻችን በመግባት ቀጠሮ ማስያዝ ወይም ቡክ ማድረግ ትችላላችሁ። ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። እስከሚቀጥለው ጊዜ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ለእናንተ ይብዛላችሁ። መልካም ጊዜ